ቀያዮቹ ሰይጣኖች ማንቸስተር ዩናይትዶች ወደ አውሮፓ ሻምፒዮንስ ሊግ ለመመለስ ጫፍ ላይ ደርሰዋል። ወደ ስታንፎርድ ብሪጅ ተጉዘው የጡረተኞቹን ጥርስ አውላልቀው ተመልሰዋል። ቼልሲ እያፈገፈገ ነው። በዘንድሮው የእንግሊዝ ፕሪምየር ሊግ ቶፕ 5 ውስጥ የሚጨርስ አይመስልም። ማንቸስተር ዩናይትድ በተቃራኒው ባለፈው ሳምንት በሊድስ ተሸንፎ እንቅስቃሴ ወይም ጉዞ የተደናቀፈ ቢመስልም ዛሬ ግን እጅግ ወሳኝና ምርጥ 3 ነጥብ በማሳካት ነጥቡን 58 ነጥብ በማድረስ 6ኛ ደረጃ ከሚገኘው ቼልሲ የነጥብ ልዩነቱን ወደ 10 ከፍ ያደረገበት ቀን ሆኖለታል። ይህም ማለት 5 ጨዋታዎች እየቀሩ ማንቸስተር ዩናይትድ 3ኛ ደረጃነቱን አስጠብቆ ቀጥሏል። ከ6ኛ ደረጃ ከሚገኘው ቡድን መራቅ ደግሞ ቶፕ 5 ውስጥ በየትኛውም ደረጃ ላይ ማጠናቀቅ በሻምፒዮንስ ሊግ ስለሚያሳትፍ ጥሩ አጋጣሚ ፈጥሮለታል። ማቲያስ ኩኛ ብቸኛዋን ጎል የመጀመሪያው አጋማሽ ሊገባደድ በተቃረበበት 43ኛው ደቂቃ ላይ ማስቆጠሩ ይታወሳል። ቼልሲዎች በጣም ተዳክሞ የታዩበት ጨዋታ ነበረ። በተለይ ኮል ፓልመር በጨዋታ ላይ እጅግ ደካማና የወረደ ተጫዋች ነው ተመልክተነዋል። በእንቅስቃሴ ረገድ 2 ጥሩ አጋጣሚዎች የጎሉ አግዳሚ የመለሰባቸው በቼልሲ በኩል የሚጠቀሱ ቢሆንም ያን ያህል ግን አስፈሪ እንቅስቃሴ አልነበረም። ማይክል ካሪክ ጨዋታውን ማኔጅ ያደረጉበት መንገድ፣ ተጫዋቾቻቸው ማኔጅ ያደረጉበት መንገድ በጣም ይገርማል። ካለ ተከላካይ ነው የገቡት። ታዳጊው አይደናይበን ብቻ ነበር የማል ተከላካይ፣ ተፈጥሯዊ የማል ተከላካይ። ሌሎቹ ተጫዋቾች የማል ተከላካይ አልነበራቸውም፣ ተቀያሪም አልነበራቸውም። ግን በሚገባ በተለይ የአማካይ መስመሩ ሚና የካዝሜሮ፣ ኮቢ ማይኖና ብሩኖ ፈርናንዴዝ ሚና በጣም ድንቅ ነበረ። ዛሬ ኮቢ ማይኖ የጨዋታው ኮከብ ሊያስብለው የሚችለው ምርጥ አስደናቂ ብቃት ማሳየት ችሏል። ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግን የ1 ዓመት አሲስት ክብረ ወሰን ለመስበር ጫፍ ላይ እየደረሰ ይገኛል። ቀያዮቹ ማንቸስተር ዩናይትድ በቀጥታ ወደ አውሮፓ ሻምፒዮንስ ሊግ ተቃርበዋል፣ ደርሰዋል። እንኳን ደስ አላችሁ ለድሉ ማንቸስተር ዩናይትድ። እንደነበረ ጨዋታው የቼልሲ ደጋፊዎችስ የሊያም ሮሰኔር ቆይታ ጥያቄ የሚያስነሳ ነው። የዛሬው ጨዋታ በፍጹም ሊያም ሮሰኔር ለቼልሲ የሚመጡን አይመስሉም። በዚህ አካሄዳቸው ክለቡን አደጋ ውስጥ የሚከቱት ይመስላሉ። ማንቸስተር ዩናይትድ ግን ጨዋታውን ማኔጅ አድርገው የወጣበት መንገድ፣ ተቋቁሞ የወጣበት መንገድ በጣም የሚያስገርም ነው። ሀሳብ ስጡበት ስለ ጨዋታው። የፕላስ ምልክቱ መጫን ፎሎ ያድርጉ። ይህ ትርታስዲ ስፖርት ነው። መልካም አዳር።